ሊቨርፑል የኒውካስል ዩናይትድ ኮከብ አሌክሳንደር ኢሳቅን ማስፈረም እቅድ አውጥቷል። የ25 ዓመቱ ተጫዋች በፕሪሚየር ሊግ ውስጥ ባሳየው አስደናቂ አፈጻጸም በተለይ በ2024 እና 25 የውድድር ዘመን በኒውካስል በተጫወተባቸው ጨዋታዎች ላይ ብዙ የግብ ተሳትፎን በማድረግ የሊቨርፑል ትኩረት ሊስብ ችሏል። ሊቨርፑል ለኢሳቅ ከ100 ሚሊዮን ፓውንድ በላይ የሚያወጣ የዝውውር ክፍያ ለመክፈል ዝግጁ መሆኑ የተዘገበ ሲሆን ይህም የፕሪሚየር ሊግ የዝውውር ሪከርድ ሊሰብር ይችላል። በተጨማሪ ኒውካስል ተጫዋቹ ከ150 ሚሊዮን ፓውንድ በላይ እንደሚጠይቅ ተነግሯል። ይህም ድርድሩን ውስብስብ ያደርገዋል። ሊቨርፑል በአሰልጣኝ አርኔ ስሎት መሪነታቸውን ስብስብ ለማጠናከር በማሰብ ኢሳቅ በአጥቂ መስመራቸው ላይ ከፍተኛ ተጽዕኖ ሊያመጣ እንደሚችል ያምናሉ። ሆኖም ኒውካስል እስካሁን ምንም አይነት መደበኛ ውይይት እንዳልተደረገ ያስታውቃል። ይህም የሊቨርፑልን እቅድ ተግባራዊ ለማድረግ ተጨማሪ ጥረት እንደሚያስፈልግ ያመለክታል።